15 ዓመት ላይ ቆመሻል። አላየሁሽም። በቆሏችን እየጠበስን እንጫወታለን። በቆሎ ነው ቅጠል ማይነ ተስፋሩ ደስታይ ይየታቸው ነው ነው ሙያም የለ እቺ ሰራተኛ እንደሆነ አስቱዬ ሃይ እንዴት ነሽ? ከስራ እኮ ስወጣ ስራ እንደዚህ ሆነሽ ነው የምትሄጂው? አይ ዛሬ ቀለል ብዬ እንትን ልበል ብዬ ነው። ምነው እንደገና ደግሞ አንቺ ጋር ስለሆነ ነው ያን ያህል አላካበድኩት። እንዲሁም ደግሞ አዲስ ቤት ስለገባሽ በዚህ እግረ መንገዴን ሰላም ልበልሽ ብዬ እኮ ነው። ለኔ አዲስ ቤት እንኳን ደስ አለሽ ብለሽ ነው የነ በቆሎ ይዘሽ መጣሽ? አንቺ ምን ሆነሽ ነው? የዛሬ 10 ዓመት 15 ዓመት ላይ ቆመሻል። በቆሏችን እየጠበስን እንጫወታለን። በቆሎ ነው እየጠበስን የምንጫወተው ነው። ሰንደ በሚጠበስበት ዘመን እናቱ ዛሬም በቆሎ ላይ ነሽ። ከጓደኞቼ ጋር እንዳጋጣሚ ሆኖ ደግሞ ዱባይ ሊሄድ ስል ነው የመጣሽው። እቃ ፓክ እያደረኩ ነውና አረ አዎ ለሌላ ጊዜ ግን ራስሽንም አትጣይሺ። ቢያንስ ጫማሽን ቀይሪ። በቆሎ አንጠልጥላ ቀቅለሽም ጠብሰሽም ቢዩ እንተይ ከኑማይባስ እንተይ ከኑማይሄድ እንተይ ስለፍቅር እንተይ ስለመውደድ ይሻል ሲገኝ ምን ያስከፋል ያንቺ ደስታ ነው። ሽማግሌዎች ልጅሽ እንዳሪልን ብለው ሽምግልና አይመጡም። የደረሰ ልጅ አለው ይተይ አይደለም ላንቺ ነው እኮ ሽምግልና የመጡት። አንቺ እንዳሪልኝ እዚህ አብዲሱ ጋር ድድ ማስጫው ጋር የሚቀመጠው ልጅ ያወቅሽው ያ ድዳም ያውምት የኔ ላገባ አራቲ እኔ ተጣሉኝ ያሰናብቱኝ እኔ ወደ ሌላ ቀይራለሁ እንጂ እኔ አላገባሽ። ተዳር እኮ አይ ተውት የኔ ሁሉ ማማረር ነው። እርሱ እዚህ ተረጨቀጨቅ ነው እየተዳር ላይ ምን የራረገ ኖሮት ነው እኔ ማገባት እንዴ ተመችቶኛል። ሁሉም ተዳር እንደዚህ ነተረከና ጭቅጭቅ ታውት የምንም ታስንት አንዱ ነው ለኔ እሳት ኩንዴ መንገዴ እንደውም በቃኝ ኑሮ ሰለችኝ። በ4000 ብር ደሞዝ እንዴት ነው የ10 ሺህ ብር ኑሮ መኖር? እሳት ኩንዴ መንገዴ አስቱ በጣም ከባድ ነው ኑሮ እንደዚህ ተወደ። ለአንድ ሰው እችን በልተን ነው ማደር የምንችለው ማለት ነው። ኧረ ወገን እንተሳሰብ። እንዴት ነው መኖር የምንችለው? ህይወታችን እንዴት ነው የሚዘልቀው ነው መሰለኝ። እያጦለወለኝ ነው። ፌጦ የላቸው ፌጦ አይኖራቸው ፌጦ አለ እንዴ? ፌጦ ጓደኞችሽ አጃቢዎችሽ ሽፎን ይሄንን የመሰለ ልብስ አዘጋጅተዋል። እንዳደነግጭ ይሄ አንቺ ልብስ ነው።